ሃይ ቅዱሳን እንዴት ናችሁ? ነው ወንድማችሁ እስራኤል ነኝ። ያያችሁ ነው ዩቲዩብ ጀምራለሁ። እንግዲህ ያው ከዚህ በኋላ ይሄ ኪቦርድ በደንብ ተመልከቱት። ስንት ነው? ሰባት ኪቦርድ ማለት ነው። ከዚህ በኋላ ዩቲዩብ ጀምራለሁ። እያንዳንዱን እንግዲህ እንደምትመለከቱት እነዚህ ካቻሊቶች 100 ብር ናቸው ከገበያ ላይ የሚገዙት። ቀጥታ አሁን ከፍታለሁ። ወደ ውስጥ ያለው ፓርት ትመለከቱታላችሁ። አስተምራለሁ ማለት ነው። አሁን አብረን ነው የምንከፍተው። እያንዳንዱ ነገር አብረን ነው የምንሰራው። ስለዚህ ቀጥታ ወደ ዩቲዩብ እየገባችሁ ፊት ለፊት ላይ አስቀምጫለሁ፣ ሊንኩን አስቀምጫለሁ። ሊንኩ በመንካት እየገባችሁ ሰብስክራይብ አድርጉ። አሁን አብረን ኪቦርዱን እናስተካክል ይሆናል ማለት ነው። እነዚህ አሁን በትኖች አይሰሩ ተፈለጋችሁ ከፍቼላችሁ ያሳያለሁ። ይሄው ካቻልኩት ነው ጌታ። ሌላ እቃ ደግሞ ራበሮች ምናምን የሚቀየሩ እዛ ጋር ናቸው አሉት። በኋላ አንድ ለምን እንመለከት ይሆናል። አብረን እንፍታ ኪቦርድን አድርጉት ይወጣል በቃ በራሱ ላይ ወደ ላይ ማለት ነው። እዚህ ጋር ደግሞ ይሄኛው እቺ ቦርዷ ማለት ነው የኪውን ድምጽ የምታስተላልፈው ሁለት ብሎን አለው ከጎኑ ለጎኑ ማለት ነው። እሱ ካልተፈታ በስተቀር ሊወጣ አይችልም ወደ ላይ። ስለዚህ እሱ ይፈታል። እዚህ ጋር ሁለት ብሎኖቹ ከተፈቱ በኋላ ቀጥታ እነዚህ ቦርድ ይወጣሉ ማለት ነው ወደ ላይ። ያው አወጣው። ይሄን ይመስላል። እነዚህ ኪዎች ከላይ ስንጫናቸው ስንጫወት እነዚህ ጥቋቁሮች አሉ አይደል? ሃይ ቅዱሳን እንዴት ናችሁ? ነው ወንድማችሁ እስራኤል ነኝ። ያያችሁ ነው ዩቲዩብ ጀምራለሁ። እንግዲህ ያው ከዚህ በኋላ ይሄ ኪቦርድ በደንብ ተመልከቱት። ስንት ነው? ሰባት ኪቦርድ ማለት ነው። ከዚህ በኋላ ዩቲዩብ ጀምራለሁ። እያንዳንዱን እንግዲህ እንደምትመለከቱት እነዚህ ካቻሊቶች 100 ብር ናቸው ከገበያ ላይ የሚገዙት። ቀጥታ አሁን ከፍታለሁ። ወደ ውስጥ ያለው ፓርት ትመለከቱታላችሁ። አስተምራለሁ ማለት ነው። አሁን አብረን ነው የምንከፍተው። እያንዳንዱ ነገር አብረን ነው የምንሰራው። ስለዚህ ቀጥታ ወደ ዩቲዩብ እየገባችሁ ፊት ለፊት ላይ አስቀምጫለሁ፣ ሊንኩን አስቀምጫለሁ። ሊንኩ በመንካት እየገባችሁ ሰብስክራይብ አድርጉ። አሁን አብረን ኪቦርዱን እናስተካክል ይሆናል ማለት ነው። እነዚህ አሁን በትኖች አይሰሩ ተፈለጋችሁ ከፍቼላችሁ ያሳያለሁ። ይሄው ካቻልኩት ነው ጌታ። ሌላ እቃ ደግሞ ራበሮች ምናምን የሚቀየሩ እዛ ጋር ናቸው አሉት። በኋላ አንድ ለምን እንመለከት ይሆናል። አብረን እንፍታ ኪቦርድን አድርጉት ይወጣል በቃ በራሱ ላይ ወደ ላይ ማለት ነው። እዚህ ጋር ደግሞ ይሄኛው እቺ ቦርዷ ማለት ነው የኪውን ድምጽ የምታስተላልፈው ሁለት ብሎን አለው ከጎኑ ለጎኑ ማለት ነው። እሱ ካልተፈታ በስተቀር ሊወጣ አይችልም ወደ ላይ። ስለዚህ እሱ ይፈታል። እዚህ ጋር ሁለት ብሎኖቹ ከተፈቱ በኋላ ቀጥታ እነዚህ ቦርድ ይወጣሉ ማለት ነው ወደ ላይ። ያው አወጣው። ይሄን ይመስላል። እነዚህ ኪዎች ከላይ ስንጫናቸው ስንጫወት እነዚህ ጥቋቁሮች አሉ አይደል?